ወንድሞችና እህቶች ብር ይሂድ ብዙ ነገር ይሂድ እግዚአብሔር ኃይል ከኛ አይሂድ። እግዚአብሔር ኃይል ከኛ ከሄደ በኋላ በቃ ቀፎ ነው የምንሆነው፣ ባዶ ነው። ክብር የለም፣ ሞገስ የለም፣ ተሰሚነት የለም፣ ባዶ። አገልጋይ ልንሆን እንችላለን፣ ልንፎክር እንችላለን፣ ልንወራጭ እንችላለን፣ ግን የሚሰማን አይኖርም። ኃይሉ ከእርሱ ሄደ። ኃይላችንን ከኛ ከሚወስድ ነገር፣ ከኃጢአት፣ ከአመፅ፣ ከትዕቢት፣ ከርኩሰት፣ ከኔነት ኃይላችንን ከኛ ከሚወስድ ነገር እግዚአብሔር ይጠብቀን እና ምን ይላል? እርሷም ሳምሶን ሆይ ፊልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ እንደ ወትሮም ጊዜ አደርጋለሁ አለ። እንደ ወትሮ ጊዜ አደርጋለሁ አለ። ኃይል ከሄደ በኋላ፣ ጸጋ ከሄደ በኋላ፣ ክብር ከሄደ በኋላ፣ ሞገስ ከሄደ በኋላ እንደ ወትሮ አደርጋለሁ አለ እና በጣም የሚገርም ነገር ነው የሚለው። ምን ይላል? ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀ። እግዚአብሔርም ከእርሱ እንደተለየው አላወቀም። እንደ ቀድሞ አደርጋለሁ አለ። እንደ ቀድሞ ዘምራለሁ አለ። እንደ ቀድሞ ሰብካለሁ አለ። እንደ ቀድሞ አገለግላለሁ፣ ሮጣለሁ አለ። ኦልሬዲ ግን የእግዚአብሔር ጸጋ ተለይቶታል። ወንድሞችና እህቶች አገልግሎት የእግዚአብሔር ጸጋና ኃይል እንጂ የኛ ማንነት አይደለም። የኛ ማንነት አይደለም። የእግዚአብሔር ጸጋና ኃይል እና በየዕለቱ መፈተሽ ያለብን በሕይወታችን እግዚአብሔር ጸጋ ከኛ ጋር አለ ወይ? እግዚአብሔር